ተክለ ሃይማኖት ተሰማ የተወለዱት አዳል ተሰማ በተባለ ስም በኢትዮጵያ ግዛት ውስጥ ከሚገኙ ክፍለ ሀገራት ውስጥ አንዷ በሆነችው በጎጃም የጎጃም ንጉስ ከነበሩት ከተሰማ ጎሹ ነበረ። የጎጃም ንጉስ የሚለው ማዕረግ የክብር ማዕረግ ነበረ። ደጃዝማች ተሰማ ጎሹ የሞቱት ልጃቸው ትንሽ እያለ ነበረ። በዚህም ምክንያት አንድ ራስ ደስታ ተደላ የተባለ ተቀናቃኝና የጎጃም ንጉሳዊ ቤተሰብ ልዑል ጎጃምን ተቆጣጠረና አዳልን አሰረው። አዳልም ኋላ ላይ ከእስር በማምለጥ ወደ ቆላማ ምድሮች ሸሸ እና በዛ የጦር ሰራዊት ማደራጀት ጀመረ። ወደ ጎጃምም ተመልሶ ራስ ደስታን ካሸነፈ በኋላ አዳል ለንጉሠ ነገሥቱ ለተክለ ጊዮርጊስ ተገዛ። ንጉሠ ነገሥቱ ተክለ ጊዮርጊስም እንደ ጎጃም ሹም እና ደጃዝማች ተቀበሉት። ንጉሠ ነገሥቱ ከዛም አልፈው አዳል የአባታቸው ልጅ የነበረችውን ላቀች ገብረ መድኅንን እንዲያገባት ፈቀዱለት። በ1863 ደጃዝማች ካሳይ ምርጫ ንጉሠ ነገሥት ተክለ ጊዮርጊስን በማሸነፍ ራስ ደስታ ተመልሶ የጎጃም ገዥ እንዲሆን አደረጉት። በ1864 ካሳይ ምርጫ ንጉሠ ነገሥት ዮሐንስ አራተኛ ሆኑ እና ጎጃምን ለቀቁ። አዳልም ወደ ጎጃም ተመለሱና ደስታን ገደሉት። በዚህም ጊዜ አዳል ሙሉ ጎጃምን በአስተዳደራቸው ውስጥ ከተዋል። በ1866ም አዳል ለንጉሠ ነገሥት ዮሐንስ አራተኛ ተገዙ። አዳልም ከዛ ወዲህ ራስ ተክለ ሃይማኖት ተሰማ ሆኑ። በ1873 ንጉሠ ነገሥት ዮሐንስ አራተኛ ራስ ተክለ ሃይማኖት ተሰማን የጎጃም ንጉስና የከፋ ንጉስ ብለው ሾሟቸው። ጎጃም የራሳቸው ክፍለ ሀገር ነው። ነገር ግን የከፋ ንጉስ መሆን የሚችሉት ከፋን በጦርነት ተዋግተው ከያዙ ብቻ ነው። የሚያሳዝነው ነገር ግን የሸዋ ንጉስ የነበሩት ራስ ምኒልክም ከፋን የመቆጣጠር ፍላጎት ነበራቸው። ዮሐንስም ድል ለማድረግ ይረዳቸው ዘንድ ለተክለ ሃይማኖት 8000 ጠመንጃ ሰጧቸው። የንጉስ ተክለ ሃይማኖት ተከታዮችም የንጉሳቸው ቁጥጥር ወደ ከፋ ግዛት እንዲሰፋ ሙከራ አደረጉ። ነገር ግን በ1874 በተደረገው የእምባቦ ጦርነት ሰራዊታቸው ከነርሱ በሚበልጠው በንጉስ ምኒልክ ሰራዊት ተሸንፏል። ተክለ ሃይማኖት ተሰማም ተማረኩ። ምኒልክም ከፋን የሚያዘድላቸው ሰፋ። ነገር ግን ዮሐንስ በመሃላቸው በመግባት ምኒልክን ከፋን እንዲይዙ ቢፈቅዱላቸውም የወሎ ክፍለ ሀገርን ግን ለልጃቸው ለራስ አርአያ ሥላሴ ዮሐንስ እንዲሰጡ አደረጓቸው። በ1879 ንጉስ ተክለ ሃይማኖት በገደራፍ እና በጋላባት መካከል ባለ አንድ ቦታ ማህዲስቶችን በጦርነት አሸነፏቸው። በተከታዩም ዓመት ማህዲስቶች ሽንፈታቸውን ለመበቀል 81000 ሰራዊት አሰልፈው አቡ አንጋ በተባለ ሰው መሪነት ወደ ኢትዮጵያ ዘመቱ። የዘመቻቸው ዓላማም የነበረችው ታሪካዊቷ ከተማ ጎንደር ነበረች። ተክለ ሃይማኖትም በ1880 በደንቢያ በሚገኘው በሳር ውሃ አካባቢ ከአቡ አንጋ ጋር ተጋፈጡ። ነገር ግን በጦርነቱ ተሸነፉ። በጊዜው ጦርነቱን የተመለከተው ኦስትሪያዊ የካቶሊክ ሰባኪ ጆሴፍ ኦህርዋልደር እንዳለው ከሆነ የተክለ ሃይማኖት ተዋጊዎች ሀገራቸውንና ሃይማኖታቸውን ከሙስሊም ወራሪዎች ለመጠበቅ የተዋጉት በአንበሳ ድፍረት ነበረ። ነገር ግን በቁጥር በሚበልጠውና የተሻለ መሳሪያ በያዘው በማህዲስት ሰራዊት ተዳከሙ። በዚህም ምክንያት ሰሜን ምዕራብ ኢትዮጵያ ለማህዲስቶች ክፍት ነበረች። ማህዲስቶችም ጦርነቱን ካሸነፉ በኋላ ወደ ጎንደር ከተማ ገብተው ከተማይቱን ዘርፈው አቃጠሏት። ጆሴፍ ኦህርዋልደር ጎንደር በተበዘበዘች ጊዜ የተደረገውን ጭካኔ እንዲህ ብሎ መስክሮታል። ወደ ቀደመችዋ የአቢሲኒያ ዋና ከተማ ወደ ጎንደር የሚወስደው መንገድ አሁን ክፍት ነው። እናም አቡ አንጋ ታላቅ መጠን ያለው ሀብት ወስዳለው በሚል ተስፋ መንገዱን እየተጓዘ ነው። ርቀቷ ከጦር ሜዳው 30 ማይል ብቻ ነው። እናም ቶሎ ደረሱ። በከተማይቱም ዝርፊያና ቅሚያ አካሂደው አመድ አደረጓት። አብያተ ክርስቲያናቱም ተዘርፈው ተቃጠሉ። ቀሳውስትም ከጣራ ላይ ተጥለው ተገደሉ። ሕዝቡም ተጨፈጨፈ። በመቶዎች የሚቆጠሩ ሴቶች እና ሕፃናትም ለባርነት ተወሰዱ በማለት ጆሴፍ ኦህርዋልደር ገልጾታል። አፄ ዮሐንስ አራተኛም ንጉስ ምኒልክን እና የሸዋ ሰራዊታቸውን ወደ ጎጃምና ወደ በጌ ምድር እንዲሄዱ አዘዙ።
የስልጣን ለውጥም እንዳለ ስለተሰማቸው ንጉሥ ተክለ ሃይማኖት ተሰማ ራስን የመከላከል ህብረት እንዲኖራቸው ከምኒልክ ጋር ተደራደሩ። ምኒልክም የጎጃምንና የበጌ ምድርን ሰላም ካረጋገጡ በኋላ በዮሐንስ ወደ ሸዋ እንዲመለሱ ታዘዙ። በ1881 ወደ ምዕራቡ የጎጃም ክፍል በድጋሚ የገባውን ማህዲስት ለመውጋት ዮሐንስ ሰራዊት ባዋቀሩ ጊዜ ተክለ ሃይማኖት ተሰማ ሰራዊት እንዲያዋጡ ታዘዙ። ተክለ ሃይማኖት ተሰማም ሰራዊት አላዋጣም ባሉ ጊዜ ተክለ ሃይማኖትና ምኒልክ እያሴሩባቸው እንደሆነ ዮሐንስ ጠረጠሩ። የተክለ ሃይማኖትን ስልጣንም ለማፍረስ የዮሐንስ ሰራዊት አብዛኛውን የጎጃም ክፍል አወደመ። በዚህም ጥፋት ምክንያት ተክለ ሃይማኖት ለዮሐንስ ተገዙ። በ1882 ዮሐንስ ከሞቱ ከጥቂት ጊዜ በኋላ ምኒልክ ራሳቸውን ንጉሠ ነገሥት ዳግማዊ ምኒልክ አደረጉ። ንጉሥ ተክለ ሃይማኖትም ለአዲሱ ንጉሠ ነገሥት ታማኝነታቸውን ሰጡ። ምኒልክም ተክለ ሃይማኖትን የጎጃም ሹም አድርገው ቦታቸውን መለሱላቸው። እናም አማካሪያቸው አደረጓቸው። በ1888 ንጉሥ ተክለ ሃይማኖት በምኒልክ ወገን ሆነው በአድዋ ጦርነት ላይ ተዋግተዋል። በጦርነቱም 8000 ነፍጠኞች፣ 15000 ጦረኞች እና 700 ፈረሰኞች መርተዋል። በመጨረሻም ተክለ ሃይማኖት በሞቱ ጊዜ አጼ ምኒልክ የጎጃም ክፍለ ሀገር ከምታደርገው አስተዋጽኦ አንጻር በአንድ ሰው ብቻ ለመተዳደር እንደማትችል አሰቡ። በዚህም ምክንያት ሶስቱን የጎጃም ክፍሎች ለሶስት የተለያዩ ሰዎች አደረጉ። ከሶስቱ ሰዎችም አንዱ ከሸዋ የመጣ ነበረ። ተክለ ሃይማኖት ተሰማም የሶስት ወንዶችና የአራት ሴቶች አባት ነበሩ። ሶስቱ ወንዶች ልጆቻቸውም በዛብህ፣ ኃይሉ እና ባለው ነበሩ። ከወንዶች ልጆቻቸውም አንዱ ራስ ኃይሉ ተክለ ሃይማኖት የጎጃሙ ኃይሉ ዳግማዊ ተብሎ አባቱን ተክቷቸዋል።